إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. العادة السرية وينبكت تاسي التركم مستراوي لمعد سيون ይህም ራስን በእጅ ማርካት ማለት ነው። በአሁኑ ዘመን እውነትም ሚስጥራዊነቱ እንዳለ ነው ወይንስ የሚለው ጉዳይ አሳሳቢ ደረጃ ላይ ቢደርስም፣ ነገር ግን ይህን ወደ ጎን ትተን ስለ ዋናው አጀንዳ እንነጋገር። ብዙ ሰዎች ወጣቶችም ከወጣትነት ክልልም ያለፉ በዚሁ ድብቅ በሽታ ተለክፏል። ሰዎች ይህንን ተግባር ለምን እንደሚፈጽሙ ቢጠየቁ አንዳንዱ ከዚና ለመራቅ ይላል። ይህም ትንሹ ዚና ወይም ዝሙት መሆኑን አልተረዳም ወይም ለመረዳት አልፈለገም። ዓይን በማየት ዝሙት ይፈጽማል፣ ጆሮ በመስማት ዝሙት ይፈጽማል፣ እጅም እንዲሁ ዚና ይፈጽማል። ይህ ምን ማለት ነው? እነኚህ ተደማምረው ወደ ትልቁ ዚና መውሰዳቸው አይቀርም። እሺ ጥቅሙ ምንድነው ስትለው ራስን ማርካት ይላል፣ መስሎትም ከዚና ለመራቅ ይላል። በመጀመሪያ ደረጃ ራስን በሐራም መንገድ ማርካት ጥቅም ሊሆን አይችልም፣ ጉዳት እንጂ። ሲቀጥል ከላይ እንደጠቀስነው ወደ ትልቁ ዚና ለማምራት በር ይከፍታል። ዛሬ ባንገባበትም ነገ ልንገባበት እንችላለን። ነገ በዚያ በር ባንገባበትም የሆነ ጊዜ መግባታችን አይቀርም። በሩ ክፍት ነው የሚሆነው። በሩን ተውበት አድርገን እስካላሸግነው ድረስ ጥቅሙ ይዘርዘር ቢባል አንድም ጥቅም የለውም። ጉዳቱ ግን ብዙ ነው። ወላሂ ይህ ተግባር ጥሩ ቢሆን ኖሮ ነቢያችን ሰለዋቱ ረቢ ወሰላሙሁ ዐለይህ በመከሩን ነበር። ነገር ግን ወጣቶቹን ምን ብለው ነው የመከሩት? እናንተ ወጣቶች ሆይ የትዳርን ጣጣ የቻለ ሰው ያግባ፣ እይታን ይገድባል፣ ብልትንም ይጠብቃል። ያልቻለ ደግሞ ይጹም፣ ጋሻ ይሆንለታልና ነው ያሉት። የሕክምና ባለሙያዎች እንዳረጋገጡት ይህ ተግባር ወደ አካላዊና ስነ ልቦናዊ ጉዳቶች ያመራል። የሰውነትን ጥንካሬ ይቀንሳል፣ የመንፈስ ጭንቀትን ያስከትላል። ተግባሩን የሚፈጽመው ሰው ከግዴታዎች ይዘናጋል እና ብዙ ወንዶች ይህን ተግባር በማዘውተራቸው ለስንፈተ ወሲብ ይዳርጋቸዋል። ለዚህም ሱስ ተዳርገው ካገቡ በኋላም ድክመት ያጋጥማቸውና ትዳሩ ይበጠበጣል ወይም ለፍቺ ይዳረጋል። ሴቷንም በተመለከተ ሐኪሞች እንደሚሉት ልጃገረድነቷ ወይም ንጽህናዋን ልታጣ ትችላለች። ይህንን ድርጊት ያለማቋረጥና ደጋግማ ለረጅም ጊዜ የምትፈጽም ከሆነ እና በተለይ በምናባዊ ስዕሎች ውስጥ የሰመጠች ከሆነ ከጋብቻ በኋላ የመደሰት አቅሟ ሊነካ ስለሚችል በዚህ ልማድ ውስጥ የሌሉትን ልጃገረዶች የሚሰማቸውን ስሜት አይሰማትም። ሱስ የሚባለው እንግዲህ ይህ ነው። ይህም አደገኛ ነው ወላሂ። አንድ ታላቅ ሼኽ አላህ ይዘንላቸውና ጎጅነቱ በሕክምና የተረጋገጠ ነገር በሸሪዓም የተከለከለ ይሆናል ብለዋል። ዑለማዎችም የተስማሙበት ጉዳይ ነው። በነርፍ በጥንካሬና በአእምሮ ላይ ትልቅ ጉዳት ያስከትላል። ይህ መከልከልን ያስገድዳል እና እሱን ለማስወገድ ከሚረዱ ነገሮች መካከል የሚከተሉት ይገኙበታል። አንደኛ፣ በሚቻልበት ጊዜ በትዳር መጣመር፣ ቀለል ባለ መንገድ እንኳን ቢሆን፣ ባልተወሳሰበና ብክነትም ባልተካተተበት መንገድ። ሁለተኛ፣ መብላትና መጠጣት በልክ መሆን አለበት፣ አለበለዚያ ስሜት ይነሳሳል። መልእክተኛውም ሰለዋቱ ረቢ ወሰላሙሁ ዐለይህ በዚህ ረገድ ሶሒሕ በሆነ ሐዲስ ጾምን መክረዋል።
ሶስተኛ ስሜት ከሚቀሰቅሱ ነገሮች መራቅ። ለምሳሌ ዘፈኖችን ማዳመጥና አጸያፊ ምስሎችን መመልከት በተለይ በፊልሞች ውስጥ በብዛት ይገኛሉ። አራተኛ ስሜትን ወደ ተፈቀዱ የውበት መስኮች ማምራት ማለትም ለምሳሌ ነፍስ የሌለው ስዕል መሳል፣ አስደሳች የሆኑ የተፈጥሮ ትዕይንቶችን መሳልና የመሳሰሉት። አምስተኛ ጥሩ ጓደኞችን መምረጥ፣ በዒባዳ ራስን ማጥመድ፣ ለሐሳቦች አለመሸነፍ። ስድስተኛ ስለ ወሲብ ከማሰብ በሚያዘናጋው መልኩ ማህበረሰባዊ ተሳትፎ ላይ መቀላቀል። ሰባተኛ ስርዓት ያለው አለባበስን መልበስ፣ የወንዶችን ስሜት ሊቀሰቅሱ ከሚችሉ ነገራቶች መራቅ፣ ለምሳሌ ሴት ልጅ ሽቶ ተቀብታ መውጣት። ስምንተኛ ፊትናዎች የሚታዩበትና ድንበር ከማይከበርበት ከተደበላለቀ የስብስብ ቦታዎች መራቅ። ይህ መጥፎ ልማድ አሳሳች ስሜትን ይሰጣልና ባለቤቱን ወደ ህልሞችና ቅዠቶች ይመራዋል። ስለዚህ ራስን መቃወምና ፈተናዎቹን ማሸነፍ አለብን። ነፍስያችንን ማሸነፍ አለብን። ወደ አላህ ስብሓንሁ ወተዓላ በቅንነት ተጸጽተንና ከዚህ አጸያፊ ልማድ እንድንገላገል ወደሱ መጠጋት ያስፈልጋል። ከላይ የተጠቀሱትን 8ቱን ምክሮች በመከተል ቁርአንን ደጋግመን በማንበብ መጾምና ሌሎች የአምልኮ ተግባራትን ማከናወን አለብን። ወዳጆች ይህ ተግባር እንደ ቀላል አንየው፣ በጣም ከባድ ነው። ከበድ ወዳሉም ሌሎች ኃጢአቶች፣ ወንጀሎች ያመራል። አላህ ስብሓንሁ ወተዓላ ይጠብቀን። ያ ሐዩ ያ ቀዩም ቢረሕመቲከ ነስተጊዝ አስሊሕ ለና ሸእነና ኩለህ ወላ ተኪልና ኢላ አንፉሲና ጠርፈተ ዐይን اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت اللهم أعنا على ذكرك وشكرك وحسن عبادتك اللهم وفقنا لما تحبه وترضاه اللهم حبب إلينا الإيمان وكره إلينا الكفر والفسوق والعصيان برحمتك يا أرحم الراحمين اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته.